ሰላም እንደናችሁ። በዚህ ቪዲዮ ሎጂክ ቻፕተር 2 እንመለከታለን። በዛሬው ቪዲዮ የምንመለከተው ሎጂክ ምንድነው፣ የሎጂክ መሰረታዊ ጥቅሞች ምንድናቸው፣ አርጊውመንት ምንድነው፣ አርጊውመንት እንዴት ኮንስትራክት ይደረጋል፣ ፕሬሚስ ምንድነው፣ ኮንክሉዥን ምንድነው፣ ፕሬሚስ ከኮንክሉዥን፣ ኮንክሉዥን ከፕሬሚስ በምንድነው የሚለዩት፣ እንዴት እንለያቸዋለን የሚለውን በዝርዝር እንመለከታለን። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ እጋብዛለሁ። ቻናሉ ለሌሎች ወንድሞችና እህቶች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ እጋብዛለሁ። እንቀጥል። ቤዚክ ኮንሴፕትስ ኦፍ ሎጂክ። The word logic comes from Greek word logos, which means sentence, discourse, reason, truth and rule. ሎጂክ የሚለው ቃሉ ራሱ ከየት መጣ ብለን ስንጠይቅ ሎጎስ ከሚል የግሪክ ቃል የመጣ ሲሆን ቃል በቃል ሲተረጎም አረፍተ ነገር፣ ንግግር፣ ምክንያት፣ እውነታ፣ መርህ እንደማለት ነው። ይሄ ሊተራሊ ሲተረጎም ማለት ነው። Logic in its broader meaning is the science which evaluates argument and the study of corrective reasoning. ሎጂክ ሰፋ ባለመልኩ ሲታይ አንድ ራሱን የቻለ ምንድነው ሳይንስ ነው። ምን አይነት ሳይንስ ነው ብለን ስንመለከት ግን which evaluates argument፣ እያንዳንዱ ሰው የራሱ መከራከያ ነጥብ ያመጣል። አርጊውመንት ባው እሱ ነው። እሱን ምን ያደርጋል? የሚፈትሽ፣ የሚመረምር፣ የሚገመግም and also as the study of corrective reasoning፣ ትክክለኛ የሆነው ምክንያታዊ ሐሳብ ምክንያታዊ ካልሆነው ሐሳብ በደንብ በጥልቀት በመፈተሽ የሚያጠና ሳይንስ የሚባል ሎጂክ ይባላል። ሰዎች አእምሮ ውስጥ የሚፈጠሩ መከራከያ ነጥቦች አሉ፣ ኮንሴፕቶች አሉ። እነዚያን ሁሉ ቫሊዴት መሆናቸውን ቼክ የሚያደርግ የሚፈትሽ የሚመረምር ሳይንስ ምን ይባላል? ሎጂክ ይባላል ማለት ነው። ሎጂክ ካን ቢ ዲፋይንድ ኢን ዲፈረንት ዌይስ። ሎጂክ በተለያየ መንገድ ዲፋይን ሊደረግ ይችላል። ኢት ኢዝ ዘ ሳይንስ ዛት ኢቫሉዌትስ አርጊውመንት። ቅድም እንዳሉት እያንዳንዷን አርጊውመንት የሚፈትሽ የሚያጠና ሳይንስ። ልክ ባዮሎጂ ስለ ህይወት ያጠናል እንዳልነው ሎጂክ ደግሞ ስለ አርጊውመንት ነው የሚያጠናው ማለት ነው። ኢት ኢዝ ዘ ስተዲ ኦፍ ሜተድ ፎር ኢቫሉዌቲንግ ዌዘር ዘ ፕሬሚስ አድኩዌትሊ ሰፖርት ቱ ፕሮቫይድ ኤ ጉድ ኤቪደንስ ፎር ዘ ኮንክሉዥን። ፕሬሚስ ማለት መነሻ ሀሳብ ነው። ኮንክሉዥን ማለት መደምደሚያ ነው። በኋላ እናያቸዋለን። እያንዳንዷ ፕሬሚስ መነሻ ሀሳብ ኮንክሉዥን በትክክል ትደግፋለች ወይስ አትደግፍም፣ ለኮንክሉዥኑ ጉድ ኤቪደንስ በቂ የሆነ ማስረጃ አቅርቧል ወይስ አላቀረበም እያለ እያንዳንዱን የሚፈትሽ የሚመረምር ሳይንስ ምን ይባላል? ሎጂክ ይባላል። ኢቭን እሱም ብቻ አይደለም። ኢት ኢዝ ዘ ሳይንስ that helps to develop method and principles to evaluate argument of others and construct argument of own. ሎጂክ አርጊውመንትን ያጠናል ብቻ ሳይሆን ሪዝኒንግን ያጠናል ብቻ ሳይሆን አርጊውመንት ኮንስትራክት የምናደርግባቸውን አርጊውመንት እንደዚሁም ኢቫሉዌት የምናደርግባቸውን መርሆች፣ ሜቶዶች ጭምር ምን ያደርጋል? ያጠናል። እነሱን ራሱ ሜቶዱ በምን መልኩ፣ ፕሪንሲፕሉ በምን መልኩ ነው ዲቨሎፕ መሆን ያለበት የሚለው ጭምር የሚነግረን የሚያግዘን ሳይንስ ምን ይባላል? ዛት ኢዝ ሎጂክ ይባላል። የራሳችሁን አርጊውመንት እንዴት መፍጠር እንዳለባችሁ ፕሪንሲፕል ይሰጣችኋል፣ መተድ ይሰጣችኋል። የሌሎችን አርጊውመንት እንዴት ኢቫሉዌት ማድረግ እንዳለባችሁ ፕሪንሲፕል፣ መተድ ይሰጣችኋል። ዛት ኢዝ ዋት ሎጂክ ይባላል። ሎጂክ ኢዝ ዘ አቴምፕት ቱ ኮዲፋይ ኦር ኦርጋናይዝ ዘ ሩል ኦፍ ራሽናል ቶትስ። ሎጂክ ስንል ምክንያታዊ ሀሳቦችን በተደራጀ በተቀናጀ መንገድ ለማቅረብ መሞከር ማለት ነው። ኤሎት ኦፍ ዳታ ኤሎት ኦፍ ኤቪደንስ ቢኖር ያን አቀናጅታችሁ ነው ሎጂካል በሆነ መንገድ ኖሌጅ ኤክስትራክት የምታደርጉት ማለት ነው። ያ ዊዝ ዘ ሄልፕ ኦፍ ሎጂክ ነው የሚቻለው። ሎጂሻን ኤክስፕሎር ዘ ስትራክቸር ኦፍ አርጊውመንት ዛት ፕሪዘርቭ ትሩዝ። ሎጂሻን ማለት የሎጂክ ተመራማሪዎች፣ የሎጂክ ባለሙያዎች ናቸው። ስለ ሎጂክ እውቀት ያላቸው ሰዎች ሎጂሻን ይባላሉ። እነዚህ ሰዎች ምንድነው የሚያደርጉት? ያቀረባችሁትን አርጊውመንት አወቃቀሩን ጭምር ይፈትሹታል። ምክንያቱም ከአወቃቀሩ ስህተት ሊኖር ስለሚችል ማለት ዛት ፕሪዘርቭ ትሩዝ። ያን አርጊውመንት አወቃቀሩን በማየት እውነት ይዟል ወይስ አልያዘ የሚለውን ይፈትሻሉ። አሎስ ኦፕቲማል ኤክስትራክሽን ኦፍ ኖሌጅ ፍሮም ኤቪደንስ። ለምንድን ነው የሚፈትሹት? ኤቫሉዌት የሚያደርጉት ኤክስፕሎር የሚያደርጉት ከቀረበው ኤቪደንስ ውስጥ ኖሌጅን ኤክስትራክት ለማድረግ ነው ማለት ነው። ኢን ሎጂክ አስ አን አካዳሚክ ዲሲፕሊን፣ ሎጂክ እንደ አካዳሚክ ዲሲፕሊን በየዩኒቨርሲቲው ይሰጣል። ሶ በሎጂክ ውስጥ የሚጠኑት ኮንሰርን ተሰጥቷቸው ትኩረት ተሰጥቷቸው የሚታዩት ነጥቦች የሚከተሉት ናቸው። ዊ ስተዲ፣ አንደኛ ሪዝኒንግ ኢትሰልፍ፣ ምክንያታዊነትን በራሱ ታጠናላችሁ። ሁለተኛ ፎርም ኦፍ አርጊውመንት፣ አርጊውመንት ምንድን ነው? በምን መልኩ ነው የሚቀናጀው? አርጊውመንት የሆነውንና አርጊውመንት ያልሆነውን እንዴት እንለያለን? ስለዚህ በሰፊው ታጠናላችሁ ማለት ነው። ሌላስ ጄኔራል ፕሪንሲፕል፣
መርሆቹ ይቀመጣሉ። ፓርቲኩላር ኤረርስ አርጊመንት ውስጥ ስህተቶች ሊኖሩ ይችላሉ። ሎጂካል ኤረር ሊኖር ይችላል። እሱን እንዴት ነው የምትለዩት? እንዴት ነው ዲቴክት የምታደርጉት? እሱን ጭምር ታጠናላችሁ። ሜተድስ ኦፍ አርጊዊንግ እንዴት ነው መከራከሪያ ነጥቦችን ማቀርበው፣ በምን መልኩ፣ በምን መንገድ፣ እያንዳንዷ መተድ ትጠናለች ማለት ነው። ሎጂክ ካን ሄልፕ አስ አንደርስታንድ ዋት ኢዝ ሮንግ ኦር ዋይ ሰምዋን ኢዝ አርጊዊንግ ኢን ፓርቲኩላር ዌይ። ሎጂክ አንድ ነገር ለምን መጥፎ ሆነ፣ ለምን የተሳሳተ ነጥብ ሆነ የሚለውን እንድንረዳ ወይም ደግሞ የሆነ ሰንበዲ በሆነ መንገድ የሚከራከረው መከራከያ ነጥብ የሚያቀርበው ለምንድን ነው የሚለውን ነገር በጥልቀት እንድንረዳ ያግዘናል ማለት ነው። ሎጂክ ኢዝ ዘ ኦርጋናይዝድ ቦዲ ኦፍ ኖሌጅ። ሎጂክ ሲባል ራሱ የተደራጀ የእውቀት አካል ነው። የተደራጀ የእውቀት አካል ነው ማለት የራሱ ፕሪንሲፕል ይኖረዋል፣ የራሱ ሜቶዶሎጂ ይኖሩታል፣ የራሱ የሆኑ ሳይንሳዊ ቱልስ ይኖሩታል። በዚያ መንገድ ነው እውቀትን አደራጅቶ አቀናጅቶ ለማቅረብ የሚሞክረው። ኦር ኢት ኢዝ ዋት ሳይንስ ነው። ቅድም ብያለሁ። ዛት ኢቫሉዌትስ አርጊመንትን የሚፈትሽ የሚመረምር፣ ሪዝኒንግን የሚያጠና፣ አርጊመንት እንዴት መሰራት አለበት፣ ሪዝኒንግ በመልኩ ነው መቀናጀት ያለበት፣ እንዴት ነው ዲፌክቲቭ የሆነውን አርጊመንት ዲፌክቲቭ ካልሆነው የምንለየው የሚለውን ሁሉ ጭምር የሚያጠና ሳይንስ ነው ማለት ነው። The aim of logic is to develop a system of methods and principles that we may use as ሎጂክ ግብ አድርጎ የተነሳው መተድ እና ፕሪንሲፕልን ዲቨሎፕ ማድረግ ነው። እነዚህ መተድ እና ፕሪንሲፕል ለምንድን ነው የሚጠቅሙን? አንደኛ ክራይቴሪያ ፎር ኢቫሉዌቲንግ ዘ አርጊመንት ኦፍ አዘርስ። ሌሎች ሰዎች የሚያቀርቧቸው አርጊመንት አሉ፣ መከራከያ ነጥቦች። ጓደኞቻችሁ፣ በዙሪያችሁ ያሉ ሰዎች፣ ኢቨን ፖለቲከኞችን ተመልከቱ። በተለያየ በሃይማኖት ተቋማት ሂዱ፣ የተለያየ ሀሳብ ይነሳል፣ መከራከያ ነጥብ ይቀርባል። ከሌሎች በኩል የሚመጡትን ሀሳቦች ኢቫሉዌት የምናደርግባቸውን ክራይቴሪያዎች ለመፍጠር የሚያስችሉ መተድና ፕሪንሲፕል ይሰጠናል ማለት ነው። ሁለተኛ ጋይድስ ኢን ኮንስትራክቲንግ አርጊመንት ኦፍ አወር ኦውንስ። ራሳችን አሪፍ መከራከያ ነጥቦችን ኮንስትራክት አድርገን ፎርም አድርገን ለሌሎች ለማስተላለፍ ስንሞክር ምን አይነት መተድ ምን አይነት ፕሪንሲፕል መከተል አለብን የሚለውን ጭምር ያሳየናል። ፕሪንሲፕሉን በመስጠት መተዱን ይህ ነው ብሎ በማሳየት ማለት ነው። ኤሙ ይሄ ሎጂክ በማጥናታችን ምንድን ነው የምናገኛቸው ጥቅሞች? ቤኔፊትስ ኦፍ ስተዲንግ ሎጂክ። አንድ ሰው ሎጂክ ቢያጠና ምን ጥቅም ነው የሚያገኘው? በፍሬሽማን ደረጃ ሎጂክ የሚሰጠው ምን ጥቅም እንድታገኙ ተፈልጎ ነው? ሎጂክ ሻርፐንስ ኤንድ ሪፋይንስ አወር ናቹራል ጊፍትስ ቱ ቲንክ ሪዝን ኤንድ አርጊ። ሌማን የተባለ ሰው የሎጂክን ጥቅም የገለጸበት መንገድ ማለት ነው። ይህ ሰው ሰዎች በተፈጥሮ ይላል የማሰብ ምክንያታዊ የመሆን ሀሳባቸውን አቀናጅተው አቀነባብረው አቅርበው የመከራከር ለሰዎች የማስረዳት ናቹራል ጊፍት አላቸው። ያን ግን ሻርፕ የሚያደርግ የሚቀርጽላቸው የሚያስተካክልላቸው ሎጂክ ነው ይላል። ዘ ስተዲ ኦፍ ሎጂክ ኢዝ ዋን ኦፍ ዘ ቤስት ዌይ ቱ ሪፋይን ዋንስ ናቹራል ኤቢሊቲ ቱ ቲንክ ሪዝን ኤንድ አርግ። አሁን ያልኩት ነው። ዘ ፎሎዊንግ አር ሰም ኦፍ ሜጀር ቤኔፊትስ ዛት ዊ ካን ጌን ፍሮም ዘ ስተዲ ኦፍ ሎጂክ። ከሎጂክ ጥናት የምናገኛቸው መሰረታዊ ወይም ዋና ዋና ጥቅሞች ተዘርዝረዋል። አንደኛ it helps to develop the skill needed to construct sound or good and fallacy free argument of one's own. ከፋላሲ ከስህተት የጸዳ ጥሩ የሆነ መከራከያ ነጥብ ኮንስትራክት የማድረግ ስኪል እንዲኖረን ያስችለናል። and also evaluate the argument of others. ከሌሎች በኩል የሚመጡ መከራከያ ነጥቦች አሉ፣ እነሱን መገምገም መፈተሽ የምንችልበትን ስኪል እንዲኖረን ያደርጋል ማለት ነው። ሁለተኛ it provides a fundamental defense against the prejudiced and uncivilized attitude. ታው ያልሆነን ሐሳብ ጭፍን የሆነን ሐሳብ ያልሰለጠነ ሰው የሚያሳቸውን ሐሳብ በቀላሉ ሎጂክ እውቀት ካላችሁ ስህተቶቹን ኤክስትራክት አድርጋችሁ ታውቋቸዋላችሁ፣ ትለዩዋቸዋላችሁ እና አትቀበሉትም፣ ሪጀክት አድርጉታላችሁ። ራሳችሁን ለስህተት ሰለባ እንዳትሆኑ፣ ለጭፍን ሐሳብ ተገዢ እንዳትሆኑ ይጠብቃል፣ ያግዛችኋል ማለት ነው። ሶስተኛ it helps us to distinguish good argument from bad argument። ቅድም እንዳውት ጥሩ መከራከያ ነጥቦችን መጥፎ ከሆኑ መከራከያ ነጥቦች በቀላሉ ለመለየት ያስችለናል ማለት ነው። በቃ ዲቤት ሲደረግ ብታዩ ከአንደኛው ሳይድ የሚነሱ ሀሳቦች ይኖራሉ፣ ከሌላኛው ሳይድ ደግሞ የሚነሳ ሀሳብ ይኖራል። እያንዳንዱ መለየት የምትችሉት ሎጂክ እውቀት ካላችሁ ነው፣ የሎጂክ ቢያንስ እስኪሉ ካላችሁ። አምስተኛ
It helps us to understand and identify common logical errors in reasoning. ምክንያታዊ ሀሳቦችን ስናቀናጅ ስንፈጥር አርጊመንት ራሱ ኮንስትራክት ሲደረግ ብዙ ስህተቶች ይኖራሉ። በጣም የተለመዱ ሎጂካል ኢረሮች ይኖራሉ። እነሱም በቀላሉ ለመረዳትና ለመለየት ያስችለናል። ስድስተኛ it helps us to understand and identify common confusions that often happen due to the misuse of language. በተሳሳተ የቋንቋ አጠቃቀም የሚፈጠሩ ግራ መጋባቶች ይኖራሉ። እነሱም በቀላሉ ለመለየት ለመረዳት ያስችላቸዋል ማለት ነው። It enables us to disclose ill-conceived policies in political spheres. በፖለቲካው ዘርፍ የተለያዩ ፖሊሲዎች ይወጣሉ። እነዚያ ፖሊሲዎች ቀላል አይደለም፣ ማህበረሰቡ ላይ የራሳቸው ኢምፓክት አላቸው። የተሳሳቱ ፖሊሲዎች ካሉ በቀላሉ ዲቴክት እንዲደረጉና እንዲታረሙ ለመለየት የምንችለው ሎጂክ እውቀቱ ካለን። Thus, by studying logic, we able to increase our confidence when we criticize the argument of others and when we advance argument of our own. ሎጂክን በማጥናት ሎጂክን በሚገባ በመረዳት የሌሎችን አርጊመንት ስንፈትሽ ክሪቲሳይዝ ስናደርግ ሂስ ስንሰነዝር የሚኖረን ኮንፊደንስ ይጨምራል። እንደዚሁም የራሳችን ሀሳቦች በመልኩ ሎጂካል ኢረር ሳይኖርባቸው አቀናጅተን ማቅረብ እና አሳማኝ በሆነ መልኩ ማስተላለፍ እንደምንችል ኮንፊደንስ ይኖረናል ማለት ነው። ጀነራሊ በጥቅሉ the goal of logic የሎጂክ ግብ is to produce individuals who are critical, rational, reasonable both in sphere of public and private life. በጥቅሉ የሎጂክ ግቡ ምንድን ነው? በግላዊ ህይወታችንም ሆነ በማህበራዊ ህይወታችን በየትኛውም ፖለቲካዊ ህይወታችን ሊሆን ይችላል፣ ኢኮኖሚያዊ ህይወታችን ሊሆን ይችላል፣ ማህበራዊ ህይወታችን ሊሆን ይችላል፣ መንፈሳዊ ህይወታችን ሊሆን ይችላል። ዋትኤቨር በየትኛውም የህይወታችን ዘርፍ ክሪቲካል ጥልቅ ሀሳቢ የሆነ ምክንያታዊ የሆኑ እያንዳንዷን ነገር በምክንያታዊ መንገድ የሚያዩ የሚመለከቱ ግለሰቦችን ፕሮዲዩስ ማድረግ ነው። እንዳው ከጭፍን ጥላቻ ተነስተው እንደዚህ የሚሉ ሳይሆን እያንዳንዷን በምክንያት የሚፈትሹ የሚመረምሩ ሰዎች ግለሰቦችን መፍጠር ማስቻል ነው ግቡ ማለት ነው። ዋት ኢዝ አርጊመንት ወደሚለው እንመጣለን። ቅድም ሎጂክ አርጊመንትን የሚያጠና ሳይንስ ነው ብለናል። ስለዚህ አርጊመንት መፈታት አለበት። ምንድን ነው አርጊመንት? Argument is a systematic combination of two or more statements which are classified as premise and conclusions. Argument ማለት ሁለትና ከዚያም በላይ የሆኑ ስቴትመንቶች ተቀናጅተው የፈጠሩት ሲስተማቲክ ምንድነው? መከራከያ ነጥብ ነው። አርጊመንት ሁለትና ከዚያ በላይ ስቴትመንቶች ናቸው የሚፈጥሩት። የዚያ ቅንጅት ውጤት ነው ማለት ነው። በውስጡ ምን ይዟል? ፕሬሚስ አለው፣ ዘን ምን አለው? ኮንክሉዥን አለው። ሁልጊዜም አርጊመንት ከተባለ ፕሬሚስ ይኖረዋል፣ ኮንክሉዥን ይኖረዋል። ፍሮም ሎጂካል ፖይንት ኦፍ ቪው ከሎጂክ ምልከታ አርጊመንት ኢዝ ኤ ግሩፕ ኦፍ ስቴትመንትስ። አርጊመንት ማለት ባጭሩ የስቴትመንቶች ስብስብ ጥንቅር ብላችሁ ውሰዱት። which are claimed to provide support for one of the other the conclusion። ከነዚያ ስቴትመንቶች መካከል እንግዲህ አርጊመንት የስቴትመንቶች ቅንጅት ውጤት ነው፣ ቅንብር ውጤት ነው ካለን ከነዚያ ስቴትመንቶች መካከል አንደኛው መነሻ ሐሳብ ነው የሚያቀርቡ ድጋፍ ኤቪደንስ ያቀርባል። ሌላኛው ደግሞ በዚያ መነሻ ሐሳብ ላይ በቀረበው ኤቪደንስ ላይ ተመስርቶ የሚቀመጥ ምንድነው? መደምደሚያ ነጥብ ነው ማለት ነው። መደምደሚያ ነጥቡ ኮንክሉዥን ይባላል። መነሻ ሐሳቡ ፕሬሚስ ይባላል። እናየዋለን። but an argument has a very specific meaning in logic። በሎጂክ አርጊመንት በጣም የተለየ ሚኒንግ አለው። it does not mean a merely verbal fight as one might have with one's parent። ልክ አርጊመንት ሲባል ዝም ብሎ የቃላት ጦርነት አይደለም። መጨቃጨቅ የሆነ ጓደኛሞች ሲጨቃጨቁ ታዩት ይችላላችሁ፣ ቤተሰብ ጋር ጭቅጭቅ ነው ታዩት ይችላል። that is not argument። አርጊመንት ማለት verbal fight የቃላት ጦርነት አይደለም። አርጊመንት ለመባል first an argument is a group of statements። አርጊመንት ለመባል አንደኛ የስቴትመንቶች ስብስብ መሆን አለበት። ሁለትና ከዚያም በላይ ስቴትመንቶች ከሌሉ አትሊስት ሁለት ስቴትመንት በሌለበት አርጊመንት አለ ልንል አንችልም። This is the first requirement for the passage to be qualified as an argument is to combine two or more statements። የመጀመሪያው ክራይቴሪያ አርጊመንት ለመባል ሁለት ቢያንስ አትሊስት ሁለት ከበዛ ደግሞ ከዚያም በላይ ስቴትመንቶች መያዝ አለበት ማለት።
ስቴትመንቱ ምን አይነት ስቴትመንት መሆን አለበት ነው ደግሞ እዚህ ጋር ሁሉም ስቴትመንት አርጊመንት ስለማይሆን a statement is a declarative sentence that has a truth value of either true or false ያን አርጊመንት የፈጠሩት ስቴትመንቶች ደግሞ ትሩ ወይም ፎልስ እውነት ወይም ሐሰት ተብለው ቫልዩ ሊሰጣቸው የሚችሉ ዲክላሬቲቭ ሴንቴንስ መሆን አለባቸው። ለምሳሌ ኃይሌ ገብረስላሴ is an Ethiopian athlete B Ethiopia was colonized by German C Ethiopia is a landlocked country ስቴትመንት A and C are true ገብረስላሴ ኢትዮጵያ አትሌት ነው የሚለው እውነት ነው። ኢትዮጵያ በላንድ ሎክድ ካንትሪ ናት የሚለው ሲ እውነት ነው። because they describe things as they are and truth is their truth value ለእነዚህ አረፍተ ነገሮች እውነት የሚል ቫልዩ አሳይን አድርገናል ማለት ነው። whereas statement B is false because it asserts what is not and falsity is its truth value statement B ግን ኢትዮጵያ በጀርመን ቅኝ ተገዝታ ነበር ይላል ውሸት ነው። ፋክት ካልሆነ ውሸት እንላለን። ተጨባጭ ነገር የሆነ የተደረገ ነገር ከሆነ ደግሞ እውነት እንላለን። ስለዚህ እውነት ወይም ሐሰት የምንለው ከሆነ ብቻ ነው አርጊውመንት ሊፈጥር የሚችለው ስቴትመንቱ ማለት ነው። however there are sentences that are not statements and hence should be used to construct an argument እዚህ ጋር ወሳኝ ነጥቡ ደግሞ ስቴትመንት ያልሆኑ ሴንቴንሶች አሉ። እነሱ አርጊውመንት ባጭሩ መፍጠር አይችሉም። ቁጥር 1 በኩዌሽን ማርክ የተቀመጠ በሙሉ አርጊውመንት አይፈጥርም። ቁጥር 2 በኤክስክላሜሽን ማርክ የተቀመጠ በሙሉ አርጊውመንት አይፈጥርም። ቁጥር 3 በኮማንድ የተቀመጠ በሙሉ አርጊውመንት አይፈጥርም። ቁጥር 4 በሰጀሽን መልክ የተቀመጠ በሙሉ አርጊውመንት አይፈጥርም። ቁጥር 5 በፕሮፖዛል መልክ የተቀመጠ በሙሉ አርጊውመንት አይፈጥርም። ለምሳሌ ኤን ተመልከቱ። would you close the window ኩዌሽን ማርክ ነው አርጊውመንት አይፈጥርም። ቢን ተመልከቱ። ራይት ኦን ኤክስክላሜሽን ማርክ ነው አርጊውመንት አይፈጥርም። ሲን ተመልከቱ። ጊቭ ሚ ዩር አይዲ ካርድ ናው ኮማንድ ነው አርጊውመንት አይፈጥርም። ቢን ተመልከቱት። አይ ሰጀስት ዛት ዩ ሪድ ፊሎዞፊ ቴክስት ሰጀሽን ነው አርጊውመንት አይፈጥርም። ኢን ተመልከቱት። ሌት አስ ስታዲ ቱጌዘር ፕሮፖዛል ነው አርጊውመንት አይፈጥርም። አንላይክ ስቴትመንትስ ነን ኦፍ ዘ አባቭ ሴንቴንስ ካን ቢ ኢዘር ትሩ ኦር ፎልስ አሁን ከላይ ያየናቸው በሙሉ ትሩ ወይም ፎልስ ይባሉ አይችሉም። ሶ ዋት ነን ኦፍ ዘን ካን ቢ ክላሲፋይድ አስ ስቴትመንትስ ትሩ ኦል ፎልስ ተብሎ የማይገለጹ ከሆነ ደግሞ ስቴትመንት አይባሉም። ስቴትመንት ካልተባሉ ደግሞ አስ ሪዛልት ነን ኦፍ ዘም ካን ሜክ አፕ አን አርጊውመንት ስቴትመንት ካልተባሉ ደግሞ አርጊውመንት አይባሉም ማለት ነው። በአጭር ሲገለጽ በመጀመሪያ ደረጃ አርጊውመንት የሚፈጥሩት ስቴትመንቶች ናቸው ብለናል። ስቴትመንቶች ደግሞ የግድ ምን ማሟላት አለባቸው? ትሩ ወይም ፎልስ መባል መቻል አለባቸው። ያን ካላሟሉ ስቴትመንት አይሆንም። ስቴትመንት ካልሆኑ ደግሞ አርጊውመንት አይሆንም። ይህም በደንብ አስምሩበት። ሁለተኛው ክራይቴሪያ ሰከንድ ዘ ስቴትመንት ዛት ሜክ አፕ አን አርጊውመንት አር ዲቫይድድ ኢንቱ ፕሬሚስ ኤንድ ኮንክሉዥንስ። አንደኛው ክራይቴሪያ ምን ነበር ያለው? አርጊውመንቱን የሚፈጥሩ ስቴትመንቶች ናቸው ትሩ ኦር ፎልስ የሚባሉ መሆን አለባቸው ብለናል። ሁለተኛው ክራይቴሪያ ግን አርጊውመንቱን የፈጠሩት ስቴትመንቶች ራሱ ፕሬሚስ እና ኮንክሉዥን የያዙ መሆን አለባቸው ነው። አሁን ወደ ወሳኝ ነጥብ እየመጣ ነው። ፕሬሚስ ምንድን ነው? ኮንክሉዥን ምንድን ነው የሚለውን ልንመለከት ነው ማለት ነው። This means the mere fact that a passage contains two or more statements cannot guarantee the existence of an argument. ሁለት እና ከዚያም በላይ ስቴትመንት ስላለ አርጊውመንት አለ ለሚለው ዋስትና አይሰጥም። ምክንያቱም ሁለት ስቴትመንቶች ይሁኑ ከዚያም በላይ ስቴትመንቶች ይሁኑ አርጊውመንት ይዘዋል፣ አርጊውመንታቲቭ ስቴትመንት ናቸው ለመባል ፕሬሚስ እና ኮንክሉዥን የግድ መያዝ አለባቸው ማለት ነው። ማንዳቶሪ ነው። Hence, an argument is a group of statements which contains at least one premise and only one conclusions. ከዚህ ተነስተን አርጊውመንት ዲፋይን ስናደርገው አርጊውመንት ማለት የስቴትመንቶች ስብስብ ሲሆን ቢያንስ አንድ ፕሬሚስ ኮንክሉዥን ግን አንድ ብቻ የያዘ መሆን አለበት። In other words, an argument may contain more than one premises but only one conclusion. ይኸው ሌላ አገላለጽ አለ። አርጊውመንት ከአንድ በላይ ፕሬሚሶችን ሊይዝ ይችላል። ፕሬሚስ ማለት መነሻ ሀሳብ ብላችሁ ሰዱት፣ መደምደሚያው ግን አንድ ነው ይላል። አርጊውመንት ኦልዌይስ አቴምፕትስ ቱ ጀስቲፋይ ክሌምስ። አርጊውመንት ሁልጊዜም በውስጡ ምን አለው? ክሌም አለው። ያን ክሌም ጀስቲፋይ ለማረጋገጥ ነው የሚሞክረው። ለምሳሌ ያህል አለሙ የሚባል ሰው ሲሰርቅ አያችሁት። አለሙ ይሰርቃል። ስለዚህ አለሙ
ሌባ ነው ብትሉ አለሙ ይሰርቃል የሚለው ፕሬሚስ ነው፣ መነሻ ሀሳብ ነው። ሌባ ነው የሚለው ደግሞ ኮንክሉዥን ነው፣ መደምደሚያ ነው። ያ ክሌም ይባላል። ዘ ክሌም ዛት ዘ ስቴትመንት አቴምፕትስ ቱ ጀስቲፋይ ኢዝ ኖን አስ ኮንክሉዥን ኦፍ አን አርጊመንት። ስቴትመንቱ ለማረጋገጥ እየሞክረው ያለው ክሌም ምን ይባላል? ኮንክሉዥን ተብሎ ይጠራል ማለት ነው። ዘ ስቴትመንትስ ኦር ዘ ሰፖዝድ ጀስቲፋይ ዘ ክሌም አር ኖን አስ ፕሬሚስ ኦፍ ኮንክሉዥን። የቀረበውን ክሌም ለመደገፍ የበለጠ በማስረጃ ለማረጋገጥ የቀረቡት ስቴትመንቶች ምን ይባላሉ? ፕሬሚስ ይባላል። ፕሬሚስ ማለት ባጭሩ ድጋፍ የሚሆን መነሻ ሀሳብ ማለት ነው። ኮንክሉዥን ደግሞ ከመነሻው ሀሳብ ተነስቶ የተቀመጠ መደምደሚያ ነጥብ ማለት ነው። አሁን ደግሞ ፕሬሚስ እና ኮንክሉዥን በደንብ አጥርተን እንመልከት። አርጊመንት የስቴትመንቶች ስብስብ ሲሆን ቢያንስ አንድ ፕሬሚስ፣ መደምደሚያው ግን አንድ ኮንክሉዥን ብቻ ነው ብለናል። ስለዚህ ፕሬሚስ ምንድን ነው? በደንብ እንመልከት። ፕሬሚስ ሪፈርስ ቱ ዘ ስቴትመንት which is claimed to provide logical support or evidence to the main points of argument which is known as conclusions. ፕሬሚስ ማለት ባጭሩ ስቴትመንት ነው። ስቴትመንት ሲሆን ለመከራከሪያው ነጥብ ለዚያ ኤቪደንስ የሚሰጡ ወይም ሎጂካል ድጋፍ የሚሰጡ ስቴትመንቶች በሙሉ ፕሬሚስ ይባላሉ። ያነሳችሁት መደምደሚያ ነጥብ ድጋፍ የሚሰጡ ስቴትመንቶች በሙሉ ለዚያ ምክንያታዊ ማስረጃ የሚያቀርቡ ስቴትመንቶች በሙሉ ምን ይባላሉ? ፕሬሚስ ይባላሉ። It is a statement that sets forth reason or evidence which is given for accepting the conclusion of argument. የሆነን ሐሳብ ሰዎች ተቀበሉ ሲሉ ያን ሐሳብ እንድትቀበሉ ምክንያት ሆኖ የቀረበ ማስረጃ ሆኖ የቀረበ ነገር ምን ይባላል? ፕሬሚስ ይባላል። Generally, premise is a claimed evidence. ፕሬሚስ ማለት ክሌም ኤቪደንስ ነው ማለት ክሌሙን የሚደግፍ ለክሌሙ ምክንያት ሆኖ መቅረብ የሚችል ማስረጃ ማለት ነው ፕሬሚስ። What is conclusion? It is a statement which is claimed to follow from a given evidence or premises. ኮንክሉዥን ነው ግን ከፕሬሚሱ ወይም ከቀረበው ኤቪደንስ ተነስቶ መጨረሻ ላይ የምናስቀምጣት መደምደሚያ ነጥብ ናት፣ መቋጫዋ ማለት ነው፣ ማሰሪያዋ ማለት ነው። That is called conclusion. In other words, the conclusion is the claim that an argument is trying to establish. conclusion ማለት አርጊመንቱ እናንተ ውስጥ ለማስቀመጥ እየሞከረው ያለው ክሌም ነው። እስኪ በምሳሌ እንመልከተው ግልጽ እንዲሆን ማለት ነው። Example 1. All Ethiopians are African. ፕሬሚስ ነው ይሄ። ፕሬሚስ ዋን ነው ይሄ። ጽዮናዊት ኢዝ ኢትዮጵያን ፕሬሚስ ቱ ነው። ኮንክሉዥን ይላል therefore ጽዮናዊት ኢዝ አፍሪካን። እዚህ ጋር እንደምታዩት ሁሉም ኢትዮጵያውያን አፍሪካን ናቸው ብሎ ተነሳ። ኦኬ አንድ ፕሬሚስ ነው፣ መነሻ ሀሳብ ነው። ቀጥሎ ምን አለ ደግሞ ሆኖ ጽዮናዊት የምትባለው ሴት ኢትዮጵያዊት ናት አለ። ሁለተኛ ፕሬሚስ ነው። መጨረሻ ላይ ምን አለ? ስለዚህ አለ ምን ብሎ ሊቋጨው አለ? ጽዮናዊት አፍሪካዊ ነች አለ። አሁን ሁሉም ኢትዮጵያውያን አፍሪካዊ ከሆኑ ጽዮናዊት ደግሞ የመጀመሪያ ክራይቴሪያ ምን መሆን ያለባት? ኢትዮጵያዊ ከሆነች ምን መሆን ትችላለች? አፍሪካዊ መሆን ትችላለች ማለት ነው። ሶ እዚህ ጋር ሁሉም ኢትዮጵያውያን የሚለው ፕሬሚስ ነው። ጽዮናዊት ኢትዮጵያዊ ናት የሚለው ፕሬሚስ ነው። ጽዮናዊት ስለዚህ አፍሪካዊ ናት የሚለው ግን ኮንክሉዥን ነው ማለት ነው። ኤግዛምፕል 2 ሰም አፍሪካንስ አር ብላክ ፕሬሚስ ዋን ነው ይሄ። ፕሬሚስ 2 ምን ይላል? ዘላለም ኢዝ አን አፍሪካን ፕሬሚስ 2። ስለዚህ አለ therefore ዘላለም ኢዝ ኤ ብላክ ኮንክሉዥን። እዚህ ጋር ምንድን ያላችሁ? አንዳንድ አፍሪካውያን ጥቁሮች ናቸው አለ። እሺ አንድ መነሻ ሀሳብ ነው። ቀጥሎ ምን አለ ደግሞ? ዘላለም አፍሪካዊ ነው አለ። ይህም ሁለተኛ መነሻ ሀሳብ ነው፣ ፕሬሚስ ነው። ከዚያ ምን ብዬ ልደመድም ነው አለ? ከዛ አንዳንድ አፍሪካውያን ጥቁሮች ከሆኑ አለ፣ ዘላለም ደግሞ አፍሪካዊ ከሆነ አለ ምን ብዬ ልደምድም አለ? ዘላለም ጥቁር ነው አለ። ይህ ኮንክሉዥን ይባላል። In the above argument, the first two statements are premises because they claim provide evidences for the third statement. ከላይ ያየናቸው ኤግዛምፕል 1ም ላይ ኤግዛምፕል 2ም ላይ ያየናቸው ነገሮች
ለሶስተኛው ለኮንክሉዥኑ ኤቪደንስ ሆነው የቀረቡ ናቸው። ዘላለም ጥቁር ነው ለማለት እንደ ማስረጃ አድርጎ ያቀረበው ሁለት ሀሳቦች አሉ። አንደኛው አንዳንድ አፍሪካውያን ጥቁር መሆናቸው፣ ሁለተኛ ሀሳቡ ደግሞ ምንድነው ዘላለም ራሱ አፍሪካዊ መሆኑ። ስለዚህ በእነዚህ ሁለት ሀሳቦች ተነስቼ ዘላለም ጥቁር ነው ማለት እችላለሁ እያለ ነው። ከላይ ደግሞ ባየነው በቅድሙ ጽዮናዊ ኢትዮጵያዊ ናት ለማለት እንደ መነሻ ሀሳብ ያቀረበው ምንድነው ሁሉም ኢትዮጵያውያን አፍሪካውያን ናቸው። እንደጋ ደግሞ ጽዮናዊት ኢትዮጵያዊ ነች። ስለዚህ ጽዮናዊት አፍሪካዊ ናት ብዬ መቋጨት እችላለሁ ይላል። እና የመጀመሪያዎቹ ሁለት ስቴትመንቶች ፕሬሚስ ይባላሉ። ኤቪደንስ ነው እየሰጡ ያሉት፣ ምክንያት ነው እየሰጡ ያሉት ማለት ነው። ሶስተኛው ስቴትመንት ግን ኮንክሉዥን ይባላል ማለት ነው። where the third statement is a conclusion because it is claimed to follow from the given evidence። ሶስተኛው ግን ኮንክሉዥን ነው፣ ከቀረቡት ሁለቱ ሀሳቦች ተነስቶ የሚቀመጥ መቋጫ ነጥብ ስለሆነ the claim that the premise supports the conclusion and that the conclusion follows from the premise is indicated by the word therefore። አሁን እዚህ ጋር ቅድም therefore የሚል ነገር አይተናል። ይኸው እንመለስ ወደኋላ። some Africans black አለ ፕሬሚስ ዋን ነው። ዘላለም ኢዝ አን አፍሪካን አለ ፕሬሚስ ነው። ከዛ therefore አለ ዘላለም ኢዝ ብላክ። therefore የምትለው ፕሬሚሱና ኮንክሉዥን ለመለየት የሚያስችል ነው እና therefore ሰውየው ወደ ኮንክሉዥን እየሄደ እንዳለ የሚጠቁማችሁ ምንድነው ቃል ነው ማለት ነው። እና ያለን በኋላ ፕሬሚስን ኮንክሉዥን ከፕሬሚስ እንዴት እንደሚለይ ስንመለከት እናያለን። ቃላቶች አሉ ወሳኝ ነጥቦች ማለት ነው። የመጨረሻው ነጥባችን how can we distinguish premises from conclusion and vice versa። አሁን ወሳኙ ነጥብ አርጊውመንት ምን አለው? አትሊስት አንድ ፕሬሚስ ደግሞ አንድ ኮንክሉዥን ብቻ አለው ብለናል አይደል? ስለዚህ ፕሬሚስን ኮንክሉዥንን ከፕሬሚስ እንዴት ነው የምንለየው የሚለው ወሳኝ ነጥብ ነው፣ ሊሰመርበት ይገባል። sometimes identify the conclusion from premise is very difficult። አንዳንዴ ኮንክሉዥን ከፕሬሚስ መለየት በጣም ከባድ ይሆናል። the first technique that can be used to identify premise from conclusion and vice versa is looking at indicator words። አንዳንድ ጊዜ ፕሬሚሱን ኮንክሉዥን ከፕሬሚስ ለመለየት የመጀመሪያ ቴክኒክ አድርጋችሁ የምትወስዱት ምንድነው ኢንዲኬተር ወርድ መጠቀም ነው። ኢንዲኬተር ወርድ የሚባሉ እናያቸዋለን። ለምሳሌ ቅድም ካየነው መካከል therefore የሚለው አንድ ኢንዲኬተር ወርድ ነው። argument contains certain indicator words that provide clue in identifying premise and conclusions። premise እና conclusion ስንለይ የሚረዱን የሚያግዙን ኢንዲኬተር በአርጊመንት ውስጥ አለ ማለት ነው። some conclusion indicator includes አንዳንድ ኮንክሉዥን ለይባቸው ኢንዲኬተር ወርድስ አሉ። ኢንዲኬተር ወርድስ አመላካች ያ ስቴትመንት ኮንክሉዥን መሆኑን የምንለይባቸው ዲቴክት የሚያደርጉን ኢንዲኬተር ወርድስ አሉ። እነሱ ምንድናቸው? therefore፣ when for፣ accordingly፣ provided that፣ it must be that፣ we may conclude፣ entails that፣ hence፣ it shows that፣ thus፣ consequently፣ we may infer፣ it implies that፣ as a result፣ so፣ it follows that። እንደዚህ የመሳሰሉ ቃላቶች በሙሉ ኮንክሉዥን ነው የሚያመላክቱት። እነዚህን ካያችሁ ከነዚህ ነጥቦች በኋላ ያለው ስቴትመንት ምንድነው? አፍተር ዞስ ወርድስ ከነዚህ ቃላት በኋላ ያለው ስቴትመንት ምንድነው? ኮንክሉዥን ነው። ቅድም ምን አለ? ኦል ኢትዮጵያንስ አር አፍሪካን አለ። ጽዮናዊት ኢዝ አን ኢትዮጵያን አለ። ዜርፎር አለ ጽዮናዊት ኢዝ አፍሪካን። አያችሁ፣ ዜርፎር በኋላ ጽዮናዊት ኢዝ አፍሪካን የሚል ስቴትመንት አለ። ኮንክሉዥን መሆን በቀላሉ ትለያላችሁ ማለት ነው። In argument, the statement that follows the indicator word can usually be identified as the conclusions። ከነዚህ ቃላት በኋላ የሚመጡ ስቴትመንቶች ኮንክሉዥን ናቸው ማለት ነው። ለምሳሌ ውመንስ አር ማማል አለ። አንደኛ ፕሬሚስ ነው ይሄ። ሁለተኛው ፕሬሚስ ደግሞ ምን ይላል? ዘነበች ኢዝ ኤ ውማን ይላል። ዘነበች ደግሞ ምንድናት አለ? ውማን ናት። ሁለተኛ ፕሬሚስ ነው። ዜርፎር ዘነበች ኢዝ ኤ ማማል። ስለዚህ እዚህ ጋር ከዜርፎር በኋላ ያለው ዘነበች ኢዝ ኤ ማማል የሚለው ኮንክሉዥን ነው። ከዜርፎር በፊት ያለው ምንድነው? ፕሬሚስ ነው ማለት ነው። በምን አወቀን? ዜርፎር የምትለው ኢንዲኬተር ወርድ ስላለች ማለት ነው። ቤዝድ ኦን ዘ አባብ ሩል ዘ ኮንክሉዥን ዚስ አርጊመንት ኢዝ ዘነበች ኢዝ ኤ ማማል። ይኸው አሁን ያወራሁትን ቢኮዝ ኢት ፎሎውስ ዘ ኮንክሉዥን ኢንዲኬተር ወርድስ ዜርፎር ከሚለው ኢንዲኬተር ወርድ በኋላ ስለመጣ ነው አላቸው። and the other two statements are promise። በቀላሉ ለየናቸው ማለት ነው።
ኢፍ አን አርጊመንት ዳዝ ኖት ኮንቴን ኮንክሉዥን ኢንዲኬተር ኢት ሜይ ቢ ኮንቴንስ ፕሬሚስ ኢንዲኬተርስ። አሁን ቅድም ፕሬሚሱና ኮንክሉዥን የለየ ነው በምንድን ነው? አንደኛ አርጊመንቱ ኮንክሉዥን የሚያመላክት ኢንዲኬተር ወርድ ስላየን ነው ዜርፎር የሚል። ኦኬ ኮንክሉዥን የሚያመላክት ነገር ባይኖርስ? ኮንክሉዥን የሚያመላክት ነገር ከሌለ ፕሬሚሱን የሚያመላክቱ ነገሮች ይኖራሉ። በዚያ እንለየዋለን። ምክንያቱም ፕሬሚሱን የሚያመላክተውን ካወቅን ፕሬሚሱን ከለየን ዘረስትስ አር ኮንክሉዥን ናቸው ማለት ነው። ሂር አር ሰም ታይፒካል ፕሬሚስ ኢንዲኬተርስ። እዚህ ጋር የተዘረዘሩት ደግሞ ፕሬሚስን የሚያመላክቱ ናቸው። እነዚህን ካያችሁ አውቶማቲካሊ የሚያመላክቱት ፕሬሚስ ነው ማለት ነው። ሲንስ፣ አስ ኢንዲኬትድ ባይ፣ ቢኮዝ፣ ዊንግ ቱ፣ ሲንግ ዛት፣ ጊቪን ዛት፣ አዝ፣ ፎር፣ ኢን ዛት፣ ሜይ ቢ ኢንፈርድ ፍሮም፣ ኢን፣ አስ ማች አስ፣ ፎር ዘ ሪዝን ዛት። እነዚህ በሙሉ ፕሬሚስ ነው የሚያመላክቱት። ኢን አርጊመንት ዛት ኮንቴንስ ኤኒ ኦፍ ፕሬሚስ ኢንዲኬተርስ ወርድ ዘ ስቴትመንት ዛት ፎሎውስ ዘ ኢንዲኬተር ወርድ ካን ዩዥዋሊ ቢ አይደንቲፋይድ አስ ፕሬሚስስ ሲል እነዚህ ወርዶች ተቀምጠው ከነዚህ በኋላ የሚመጣው በሙሉ ከነዚህ አሁን ከተዘረዘሩት በኋላ የሚመጣው በሙሉ ፕሬሚስ ነው ማለት ነው። ዩ ሹድ አቮይድ ኤግዛምፕል እንመልከተው። ዩ ሹድ አቮይድ ኤኒ ፎርም ኦፍ ቺቲንግ ኦን ኤግዛምስ ቢኮዝ ቺቲንግ ኦን ኤግዛም ኢዝ ፓኒሽብል ባይ ሴኔት ሌጂስሌሽን ኦፍ ዘ ዩኒቨርሲቲ ነው። እዚህ ጋር ፕሬሚሱ የትኛው ነው? ኮንክሉዥን የትኛው ነው? ቅድም ፕሬሚስ ኢንዲኬተር ብለን ከዘረዘርናቸው መካከል አንደኛው ቢኮዝ ነበር። ይኸው ቢኮዝ አለ የሚለ ምንድን ነው? ከነዚህ ኢንዲኬተር ወርዶች በኋላ የመጣው ፕሬሚስ ነው። ስለዚህ ከቢኮዝ በኋላ የመጣው ማን ነው? ቺቲንግ ኦን ኤግዛም ኢዝ ፓኒሽብል ባይ ሴኔት ሌጂስሌሽን ኦፍ ዘ ዩኒቨርሲቲ ይላል። ይህ ምንድነው? ፕሬሚስ ነው። የቀረው ምንድነው? ስለዚህ ኮንክሉዥን ነው ማለት ነው። ዩ ሹድ አቮይድ የሚለው ኤኒ ፎርም ኦፍ ቺቲንግ ኦን ኤግዛም የሚለው ምንድነው? ይህ ኮንክሉዥን በቀላሉ ለየ ነው። እዚህ ጋር ኮንክሉዥን የሚያመላክት ቃል የለም፣ ግን ፕሬሚሱን የሚያመላክት ስላለ ፕሬሚሱን ስላወቅን ኮንክሉዥን አወቅ ነው ማለት ነው። Based on the above rule, the premise of this argument is cheating on exam is punishable by Senate of legislation of the university. ቅድም ያዋችሁ because it follows premise indicator words because ከምትለዋ premise indicator word በኋላ ስለመጣ ይላል። One premise indicator not included in the above list is ቅድም ከተዘረዘሩት premise indicators መካከል ያልተካተተ አንድ አለ። For this reason ቅድም የተዘረዘሩት በሙሉ ፕሬሚስ ኢንዲኬተሮች ውስጥ ፕሬሚስ ብቻ የሚያመለክቱት፣ ኮንክሉዥን ውስጥ ያሉትን ኮንክሉዥን ብቻ የሚያመላክቱት። ፎር ዚስ ሪዝን ግን ሁለቱን ነው የሚያመላክተው። ሁለቱን መለየት ይችላል። በሁለቱ መካከል ገብተው በቀላሉ ኮንክሉዥን እና ፕሬሚሱን ለመለየት ያስችለናል። ዚስ ኢንዲኬተር ስፔሻል ኢን ዛት ካምስ ኢሚዲየትሊ አፍተር ዘ ፕሬሚስ ኢት ኢንዲኬትስ ኤንድ ቢፎር ዘ ኮንክሉዥን። ይህ ፎር ዚስ ሪዝን የሚለው ስፔሻል ኢንዲኬተር ነው። ከፕሬሚሱ በኋላ ይመጣል ማለት ነው። ከፕሬሚሱ በኋላ ይመጣል። ፕሬሚሱን ትለያላችሁ፣ ኮንክሉዥን ምን ታደርጋላችሁ? ትለያላችሁ። ኢን ዘ ሚድል ፕሌስ ቢትዊን ዘ ፕሬሚስ ኤንድ ዘ ኮንክሉዥን፣ ቦታው የሚገባው ሁልጊዜም በፕሬሚስ እና በኮንክሉዥን መካከል ነው የሚገባው። ካን ቢ ቦዝ ፕሬሚስ ኤንድ ኮንክሉዥን ኢንዲኬተርስ። ፎር ዚስ ሪዝን የሚባለው በሁለቱ መካከል ስለሚገባ እንደ ፕሬሚስም እንደ ኮንክሉዥንም ኢንዲኬተር አመላካች ሆኖ ያገለግላል ማለት ነው። ዘ ስቴትመንት ዛት ካምስ ቢፎር ፎር ዚስ ሪዝን ፎር ዚስ ሪዝን ከሚለው በፊት የመጣው ስቴትመንት ኢዝ ዘ ፕሬሚስ ኦፍ አን አርጊመንት። ፎር ዚስ ሪዝን ከሚለው በፊት የመጣው ስቴትመንት ይሰመርበት የአርጊመንቱ ፕሬሚስ ነው ማለት ነው። ዘ ስቴትመንት ዛት ካምስ አፍተር ፎር ዚስ ሪዝን ከሚለው በኋላ የሚመጣው ስቴትመንት ደግሞ ኮንክሉዥን ነው ማለት ነው። በፊት የመጣው ስቴትመንት ነው። ከፎር ዚስ ሪዝን በኋላ የሚመጣው ደግሞ ኮንክሉዥን ነው ማለት ነው። አማርኛ sometimes a single indicator can be used to identify more than one premises። ከአንድ በላይ ፕሬሚሶች ቢኖሩ እንዴት ነው የሚለየው ካላችሁ በጣም ቀላል ነው። አንድ ኢንዲኬተር ወርድ አንዳንድ ጊዜ ሊለይላችሁ ይችላል። ለምሳሌ ጽዮናዊት is a faithful wife. For Ethiopian women are faithful wives and ጽዮናዊት is an Ethiopian። እዚህ ጋር ፕሬሚስ የትኛው ነው? ኮንክሉዥን የትኛው ነው? ቅድም ፕሬሚስ ኢንዲኬተር ናቸው ብለን ከዘረዘርናቸው መካከል አንደኛው ፎር የሚል ነበር።
ከነዚያ ወርዶች በኋላ የሚመጣ በሙሉ ምንድን ነው ብለናል? ፕረሚስ ነው ብለናል። ስለዚህ ፎር ኢትዮጵያ ይላል። ከፎር በኋላ ያለው ኢትዮጵያን ዊሜንስ አር ፌዝፉል ዋይፍስ ኤንድ ጽዮናዊት ኢዝ አን ኢትዮጵያ የሚለው ፕረሚስ ነው ማለት ነው። ሁለት ፕረሚሶች አሉ እዚህ ጋር። በማን ነው የተለዩት? በፎር ነው። ጽዮናዊት ኢዝ ፌዝፉል ዋይፍ የሚለው ደግሞ ምንድን ነው? ኮንክሉዥን ነው ማለት ነው። አንዷ ፎር የምትለው ሲንግል ኢንዲኬተር ወርድ ሁለቱም ፕረሚስ ለመለየት አስቻለችን ማለት ነው። ዘ ፕረሚስ ኢንዲኬተር ፎር ጎዝ ዊዝ ቦዝ ፕረሚስ ኢትዮጵያን ዊሜንስ አር ፌዝፉል ዋይፍስ ኤንድ ጽዮናዊት ኢዝ አን ኢትዮጵያን ባይ ፕሮሰስ ኦፍ ኢሊሚኔሽን ጽዮናዊት ኢዝ ኤ ፌዝፉል ዋይፍ ኢዝ ዘ ኮንክሉዥን ይላል። አሁን ቅድም ያወራሁትን ነው እያወራ ያለው። ሰምታይምስ ዩ ሜይ ሃቭ አን አርጊመንት ዊዛውት ኮንክሉዥን ኤንድ ፕረሚስ ኢንዲኬተር ወርድስ። እስካሁን ፕረሚስን ከኮንክሉዥን ኮንክሉዥን ከፕረሚስ ለመለየት የተጠቀምነው ሁለት ነገርን በማየት ነው። አንደኛ አርጊመንቱ ውስጥ ፕረሚስ ኢንዲኬተር አለ ወይ፣ ሁለተኛ አርጊመንቱ ውስጥ ኮንክሉዥን ኢንዲኬተር አለ ወይ፣ ሶስተኛ ደግሞ ያየናል ሁለቱም አይደንቲፋይ የምታደርግ ፎር ዚስ ሪዝን የምትለው በመካከል ገብታለች ወይ የሚለው እነዚህን አይተን ነው። ኦኬ አንዳንድ ጊዜ አርጊመንቱ ሁለቱም ባይኖረውስ ወይ ፕረሚስ ኢንዲኬተርም ኮንክሉዥን ኢንዲኬተርም ባይኖረውስ በምንድን ነው የምንለየው? ዌን ዚስ ኦከርስ እንደዚህ አይነት ሁኔታ ሲፈጠር ዘ ሪደር ኦር ዘ ሊስነር መስት አስክ ሂምሰልፍ ኦር ሀርሰልፍ ሰች ኮሽንስ። እንደዚህ አይነት ሁኔታ ሲፈጠር ኢንዲኬተር ወርድ ከሌለ የምታደርጉት ኮሽን ማድረግ ጥያቄ ማንሳት። ምን አይነት ጥያቄ ማንሳት አለባቸው? ዋት ሲንግል ስቴትመንት ኢዝ ክሌምድ አን ፎሎ ፍሮም አዘርስ። ከሌሎች ስቴትመንቶች ተነስቶ እንደ መቋጫ ለመቀመጥ የተፈለገው አንዱ ሲንግል ስቴትመንት ምንድን ነው የሚለውን በደንብ ማየት። ዋት ኢዝ ዘ አርጊወር ትራይንግ ቱ ፕሩቭ። አርጊወሩ ወይም መከራከያ ነጥብ ያቀረበው አካል ለማሳመን ለሰዎች ለማረጋገጥ እየሞከረ ያለው ነጥብ ምንድን ነው የሚለውን ጥያቄ ማንሳት። ዋት ኢዝ ዘ ሜን ፖይንት ኦፍ ዘ ፓሴጅ። የፓሴጁ ዋና ነጥብ ምንድን ነው፣ አንኳር ነጥቡ ምንድን ነው የሚሉት እነዚህን ጥያቄዎች ስናነሳ ቢያንስ ኢንዲኬተሩን ወርድ ባይኖርም እንኳ ፕረሚስና ኮንክሉዥን ለመለየት እንችላለን ማለት ነው። ዘ አንሰር ቱ ዞዝ ኮሽን ሹድ ፖይንት ዘ ኮንክሉዥን። እነዚህ ጥያቄዎች ሲነሱ ለእነዚህ ጥያቄዎች የምንሰጠው መልስ ኮንክሉዥን ያመላክታል ማለት ነው። ኤግዛምፕል ለምሳሌ አወር ካንትሪ ሹድ ኢንክሪዝ ዘ ኳሊቲ ኤንድ ዘ ኳንቲቲ ኦፍ ኢትስ ሚሊተሪ ይላል። ኢትኒክ ኮንፍሊክትስ አር ሪሰንትሊ ኢንቴንሲፋይድ ብሮደር ኮንፍሊክትስ አር ኤስካሌቲንግ ኢንተርናሽናል ቴሮሪስት አክቲቪቲስ አር ኢንክሪዚንግ። እዚህ ውስጥ ፕረሚስ የሚያመላክትም የለም ኮንክሉዥን የሚያመላክትም የለም። አሁን እንዴት ነው የምንለየው ነው ጸሐፊው እያለ ያለው። አወር ካንትሪ ሹድ ኢንክሪዝ ዘ ኳሊቲ ኤንድ ኳንቲቲ ኦፍ ኢትስ ሚሊተሪ። ሀገራችን የሚሊተሪው በአይነትም በጥራትም መጨመር አለበት ይላል። ቀጥሎ ምን ይላል? ከዚያ ኢትኒክ ኮንፍሊክትስ አር ሪሰንትሊ ኢንቴንሲፋይድ። በቅርቡ የጎሳ ግጭቶች ተባብሰዋል። ቦርደር ኮንፍሊክት የድንበር ግጭትም እስካሌት ተባብሷል፣ ተጧጡፏል ይላል። ኢንተርናሽናል ቴሮሪስት አክቲቪቲስ ዓለም አቀፍ የአሸባሪ እንቅስቃሴዎችም እየጨመሩ ነው ይላል። አሁን ፕረሚሱን ለመለየት ጸሐፊ እያለ ያለው ምንድን ነው? ወይም ደግሞ አርጊወሩ እያለ ያለው ሀገራችን ምን ታድግ ነው፣ ሚሊተሪ አቅሟን በኳሊቲም በኳንቲቲም ታሳድግ እያለ ነው ያለው። ስለዚህ ይህ ኮንክሉዥን ነው ማለት ነው። ሌሎቹ የቀረቡት የድንበር ግጭት፣ የጎሳ ግጭት፣ የዓለም አቀፍ አሸባሪዎች እንቅስቃሴ መጨመር፣ እነዚህ መነሻ ሀሳቦች ናቸው፣ ፕሬሚስ ናቸው ማለት ነው። The main point of this argument is to show that the country should increase the size and the quality of military. ሀገሩ የወታደራዊ መጠኗንም ኳሊቲዋንም መጨመር እንዳለበት ነው አርጊው እያደረጋለው። ኮንክሉዥን ይሄ ነው ማለት ነው። The following is the standard point of these arguments. ይሄን አርጊመንት በትክክል ስናስቀምጠው ፕሬሚሱ አንደኛ ኢትኒክ ኮንፍሊክትስ አር ሪሰንትሊ ኢንቴንሲፋይድ ፕሬሚስ 1 ነው። ቦርደር ኮንፍሊክትስ አር ኤስካሌቲንግ ፕሬሚስ 2 ነው። ኢንተርናሽናል ቴሮሪስት አክቲቪቲስ አር ኢንክሪዚንግ ፕሬሚስ 3 ነው። ዘስ ዜርፎር ምን ታደርግ ነው ሀገራችን the country should increase the quality and the quantity of its military ፕሬሚስ ኮንክሉዥን ይሆናል ማለት ነው። ስለዚህ ሶስቱ ፕሬሚሶች መነሻ ሀሳብ ናቸው። ሀገራችን ሚሊተሪ አቅሟን ታሳድግ ሲል ምክንያት ምንድን ነው፣ ማስረጃ ምንድን ነው ሲባል ሶስት ነጥብ አቀረበ። የጎሳ ግጭት ተባብሷል፣ የድንበር ግጭት ተባብሷል፣ ዓለም አቀፍ አሸባሪዎች እየጨመሩ ነው። ስለዚህ ብሎ አስቀመጠ ማለት ነው። እና ጥያቄዎችን በመጠየቅ ነው እንግዲህ ሌላኛው የመለያ መንገድ። ቀጣይ ቪዲዮ ደግሞ ቴክኒክ ኦፍ ሪኮግናይዚንግ አርጊመንት የሚለውን እና ሌሎችንም በዝርዝር የምናይ ይሆናል። ቀጣይ ይዤ እመጣለሁ። እስከዚያው ሰላም ሁኑ፣ ይመቻችሁ።